ሌሎችም እንደዛው ነው። ጭንገፋ የበዛባት ምድር ነች። ኤልሳ ተቀብቶ ከኤልያስ 2 እጥፍ ቅባት ተካፍሎ ሲመጣ ኤልሳ ወደ ሱነም ባለፈ ጊዜ የምድሪቱ መርገም ተሰበረ ይላል። ዛሬ በጌታ በኢየሱስ እጅን ከፍ አድርግልኝ በጌታ በኢየሱስ በዚህ ከተማ ላይ የሚያስጨነግፍ ነገር ይሰበራል። ለሐሳኮ ለሐሲናንታያ እግዚአብሔር ምስክሬ ነው። ኤልሳ ከዛ በኋላ የሚገርማችሁ ነገር እዛ በድሮ ማንነቱ መርመጥመጥ አልፈለገም። አማርኛው ትንሽ ከበድ ስለሚል ዝም ብላችሁ አዳምጡ። ግድ የለም የሚያርመጠምጥ መንፈስ ዛሬ እንበቀለዋለን። ሸይጣታ እዛ መልከስከስ አልፈለገም። እዛ የሆነ እንትን መቀፈል አልፈለገም። ከቅፈላ አወጣው ራሱ ቅባቱ። አንተ ቅባቱ ራሱ ነፃ ያወጣል እኮ። ቅባቱ ጎትቶ እኮ ነው የሚያወጣው። ከዛ በኋላ ቀጥ ብሎ ወደ ቀርሜሎስ ተራራ ወጣ ይላል። ዛሬ ወደ ቀርሜሎስ ተራራ የሚወነጨፉ ዜጎች አሉ። ዛሬ ወደ ቤቴል የሚወጡ ጀግኖች አሉ። እኔ ላይ ዝለልና አሜን ብሎሰደ ሃሌሉያ። ደንዛዛ ቤንዴ የለም። እውነቴን ነው ብለህ ዝም ብለህ አፈት ስቃልክ ዘገን እያደረግከው ሰ ክብር ለኢየሱስ ይሁን። እኔ ትውልድ እንዲድን ነው ይህንን ግብስባስ ማግለሰብሰው እንጂ በመንፈስ የተቀጣጠልኩ ዜጋ ነኝ። ሰማያዊ ዜጋ ነኝ። ዛሬ ከዚህ ቅባት ከፈላለ እኔ ነኝ የሚግዘሉ። አሜን። እግዚአብሔር ምስክሬ ነው። ዛሬ እግዚአብሔር ምስክሬ ነው። ከዚህ ቤት ኃያላን ይወለዳሉ። ከኤልሳ በ100 እጥፍ የሚቀቡ ዜጎች አሉ። ከኤልያስ በ100 እጥፍ ቅባትን የሚቀበሉ ሰዎች አሉ። ኢየሱስ ከኤልሳ አይበልጥም እንዴ? ኢየሱስ ከኤልያስ አይበልጥም?